ሰላም ተማሪዎች እንደምን አላችሁ? እኔ በጣም ደህና ነኝ። እስከ ለዚህ ቻናል አዲስ የሆናችሁ ልጆች ሰብስክራይብ ማድረግ ቤተሰብ ይሆናችሁ ላሉ ምክንያቱም ሰብስክራይብ ማድረጋችሁ እጅግ በጣም አርጎ ስለሚጠቅማችሁ ማለት ነው። ለምን ይሄ ኤክሰርሳይዝ 3.4 የምሰራው ለፋይናል ኤግዛም ይካተታል። ብዙ ሰዓት እስከ ቻፕተር 3 አይደርስም ሚድ ኤግዛም እና ሞስት ኦፍ ዘ ታይም እዚህ ቻፕተር 3 ላይ የሚመጡ ጥያቄዎች ለፋይናል ኤግዛም የሚካተቱት እና ሰብስክራይብ በማድረግ ቤተሰብ ብትሆኑ ጥሩ ነው። እንዲሁም ደግሞ ቪዲዮውን ስትጀምሩ ፕሊዝ ላይክ እያደረጋችሁ አሁን 2000 ቪው ካለው ቢያንስ 500 ላይክ ፈልጋለሁ። ላይክ አድርጉ ቪዲዮውን ስትጀምሩት ማለት ነው። አንድ እሱ ነው። ሁለተኛ ደግሞ ቪፒኤን እያበራችሁ ተባበሩ። በጣም አሪፍ ነው። ለምን ብትሉ ብዙ የኢትዮጵያ ውስጥ አሁን ብዙ ኤዱኬሽናል ኮንተንቶች መጀመሪያ እንደተጀመሩ በጣም ቶሎ ይሄዱና ከዛ በኋላ ምን ይላሉ ወይ ይቆማሉ ወይ ካልሆነ ደግሞ ምንድነው የሚያደርጉት በክፍያ ያደርጉታል ማለት ነው። ለምንድን ነው ቢባል ዩቲዩብ አድቨርታይዝመንት ስለማይታይ ማለት ነው። ለምሳሌ አሁን ሰክሰስ ስቶሪ ያልብዳክ ብታደርጉ ወደ 70 ምናምን ሺህ ሰብስክራይበር አለው እሱ ልጅ አሁን አቁሟል ቪዲዮ መስራት። ምንድነው እያደረገ ያለው አሁን ኢንተርናሽናል ቪዲዮዎችን ምንም ከኤዱኬሽናል ኮንተንት ጋር የማይገናኙ ቪዲዮዎችን መስራት ጀምሯል። ለምን አድቨርታይዝመንት ስለሌለ ማለት ነው። ኤክሰርሳይዝ 3.4 ነው። ኦን ፔጅ እንግዲህ ከሞጁላችሁ ከፔጅ 97 እስከ ስንት ነው የምታገኙት? 98 ነው የምታገኙት። ምን ይላል? አንደኛ ጥያቄ ፐርፎርም ዘ ሪኩዌስትድ ዲቪዥንስ ይላል። ፋይንድ ዘ ኮሸንት። የመጀመሪያው ምንድነው? ኮሸንት ዋት ዳዝ ሚን ኮሸንት? ድርሻ ማለት ነው። ሪመምበር አሁን ኮሸንት ሲባል ድርሻ ማለት ነው። ኤንድ ሪሜንደር ኤንድ ቬሪፋይ ዘ ሪሜንደር ቴርም። ያመጣችሁትን አካፍላችሁ ካመጣችሁ በኋላ ሪሜንደር ቀሪ እናገኛለን። ከዛ ያገኘነውን ቀሪ ሪሜንደር ቴርምን በመጠቀም ምን አድርጉ ይላል? ኮምፒውት አድርጉ ይላል። የመጀመሪያው ጥያቄ በደንብ ከተከታተላችሁ ቀላል ነው፣ ቶሎ ነው የሚገባችሁ። ዲቫይድ ፒ ኦፍ ኤክስ which is equal to x square minus 5x plus 8 by 1 x plus 4። አሁን እዚህ ጋር ምንድነው ኤክስ ይሄ ፒ ኦፍ ኤክስ አለ። ከዛ በማን አካፍሉት? ፒ ኦፍ ኤክስን በኤክስ ፕላስ 4 አካፍሉ ተባለ። ያው ይሄንን የምናደርገው ምንድነው መጀመሪያ በሎንግ ዲቪዥን ሜተድ የተሰጠንን እንትን እንጽፈዋለን ማለት እንደዚህ እንጽፋለን። ስለዚህ ምን እናደርጋለን? የመጀመሪያ ኤክስ ስኩዌር ማይነስ እንዳልተገናችሁ 5x plus 8 is divided by 1 x plus 4። ይሄ የመጀመሪያ ስቴፓችን ነው። ከዛ ምን እናደርጋለን? ሪሜንደሩ ዲግሪው ከኤክስ እስከሚያንስ ድረስ ማለት ዲግሪው ከአንድ እስከሚያንስ ጭራሽ ዲግሪው 0 እስኪሆን ድረስ ምን ማድረግ እንችላለን? ምን እናደርጋለን? ማካፈላችንን እንቀጥላለን ማለት ነው። አሁን እዚህ ጋር ኤክስ ስኩዌር ዲቫይድድ ባይ ኤክስ ፕላስ 4 የመጀመሪያ የምናደርገው ኤክስ ስኩዌር ለማን እናካፍላለን? ለኤክስ። አሁን እዚህ ጋር ብዙ ሰው ተማሪ ድንግር የሚለው ምንድነው የምታደርጉት? እዚህ ጋር ከ20 ዲግሪ አለ ሲካፈል ለኤክስ ታደርጋለህ። ሲካፈል ለኤክስ ይየቷል ምን እናገኛለን? ኤክስ ስኩዌር ዲቫይድድ ባይ ኤክስ ማለት ምን ማለት ነው? ኤክስ ስኩዌር ኤክስ ቱ ዘ ፓወር ኦፍ 2 ማይነስ እዚህ ጋር ኤክስ ዘ ፓወር ኦፍ 1 ስለሆነች እዚህ ጋር ዲግሪ አንድ አለ ሲቀነስ አንድ ታደርጋላችሁ። ስንት ይመጣል? ኤክስ ይመጣል። ምክንያቱም ስቴፑን በደንብ ተከትላችሁ እንድትሄዱ ስለምፈልግ ማለት ነው። እዚህ ጋር በጥቁር ላድርገው። እስከዛ እዚህ ጋር ምን አገኘሁኝ? አሁን አካፍዬ ኤክስ አገኘሁ። እቺን ኤክስ እንዴት እንዳገኘኋት ይሄው እዚህ ጋር ይሄንን በዚህ አካፍዬ ከዛ ቀጥዬ ምን አደርጋለሁ? ኤክስ ታይምስ ኤክስ ፕላስ 4 አደርጋለሁ። ኤክስ ኢን ብራኬት ኤክስ ፕላስ 4 አደረገው። ከዛ ይሄንን በዚህ አምጥቼ ማለት ከዛ በኋላ ኤክስ ታይምስ ኤክስ ስንት ይሆናል? ኤክስ ስኩዌር ከዚህ ፊት ለፊቱ ላይ እንደዚህ ትጽፏታላችሁ። ኤክስ ስኩዌር አጌን ኤክስ ታይምስ 4 we have what 4x። ከዛ እዚህ በኋላስ ምን እናድርግ? እንዲህ ብራኬት ተጠቀሙና ትቀንሳላችሁ እንደዚህ ቁልቁል ማለት ከዛ እንደዚህ አይነት የምልክት አስቀምጣላችሁ። ወርክአውት ፓርት ላይ ቢሆን ግዴታ ስቴፑን ማሳየት ስላለባችሁ ማለት ነው። እሺ ምንም መቸኮል ምናምን አያስፈልግም። እስክትለማመዱ ድረስ ወይ ነችን አካፍ እያመጣኋትን አጠፋዋል። እዚህ ጋር ኤክስ ነች ይቅርታ። ከዛ አሁን ምን አደርጋለሁ? እዚህ ጋር ኤክስ አለኝ። ከዛ ምን አደርጋለሁ? ሲቀነስ ኤክስ ስኩዌር ምን ሆነ? 0 እተዋለሁ ማለት እሺ። ቀጥዬ ማይነስ 5x ማይነስ 4x ይኸው እዚህ ጋር ምንድን ነው ያደረኩት? ከላይ ላይ ማይነስ 5x አለኝ። ከዛ ቀጥሎ ደግሞ ምን አለኝ? ማይነስ ብሎ ኢን ብራኬት እዚህ ጋር ምን አለኝ? ፖዚቲቭ 4x አለ እስኪገባችሁ ድረስ ማለት ነው። እሺ ለአንዳንዶቻችሁ የምሰራው ነገር በጣም ቀላል ሊሆን ይችላል፣ ግን ሁሉንም ያካተተ እንዲሆን ስለምፈልግ ነው። ስለዚህ ማይነስ 5x ማይነስ ኦፍ ማይነስ ሲሆን እዚህ ጋር ማይነስ ከዛ ማይነስ 4x 9x አመጣው ማለት ነው። እሺ ከዛ እቺን 9xን ወስዳለሁ። ማይነስ 9x እዚህ ጋር አለኝ። ከዛ እዚህ ጋር ሲደመር 8 አለች አወርዳታለሁ። ከዛ ምን አደርጋለሁ ደግሞ እንደገና ለኤክስ ምን አደርጋለሁ? ማይነስ 9xን አካፍላለሁ ማለት ነው። ይሄው አሁን ይሄንን ላጥፋው። እዚህ ጋር ምን አደርጋለሁ ነው ያልኩኝ? ማይነስ 9x ይሁን በደንብ ሲካፈል ለኤክስ ለየትኛዋ ኤክስ? እዚህ ጋር ላለቻት ኤክስ ማለት we get what minus 9 ለምን x divided by x is 1 then negative 9 divided by 1 is what negative 9። በጣም አሪፍ። አሁን ምን አደርጋለሁ? እዚህ ጋር ወስድና ከፊት ለፊት ማይነስ 9 ብዬ እንደዚህ እጽፋለሁ ማለት ከዛ ናው መልቲፕላይ ኔጌቲቭ 9 ባይ what አሁን ደግሞ ኔጌቲቭ 9 ወስድና በኤክስ ፕላስ 4 ምን አደርጋለሁ? አባዛዋለሁ ማለት ነው። then ኔጌቲቭ 9 times x we have minus 9x የት ጋር መጣታለሁ? እዚህ ጋር ትመጡና ማይነስ 9x again ኔጌቲቭ 9 times 4 we have what ኔጌቲቭ የምታስቀድሙና 36 ማይነስ 36 አሁን እንዲህ ታደርጋላችሁ። አሁን እየጨረስን ነው። ከዛ እዚህ ጋር ሲቀነስ ቁልቁል እንዲህ ታደርጉና ትቀንሳላችሁ ማለት ነው። ይሄን በደንብ አሁን እዚህ ጋር ከላሩም ስቀረው ይሄው በደንብ ይገባችኋል። እሺ እዚህ ጋር ይሄው ኔጌቲቭ ያደረኩበት ምክንያት ምን ላደርግ ነው? ይሄንን ወስጄ ልቀንስ ማለት ነው። እሺ አሁን ልቀንስ ነው። ኔጌቲቭ 9x ማይነስ ኦፍ ማይነስ አለኝ እዚህ ጋር ማይነስ ኦፍ ማይነስ ፖዚቲቭ ይሆናል። ስለዚህ እዚህ ጋር ኦፖዚቱን ስቀንስበት ምን ሆነ? 0 ሆነ ማለት ነው። አይሆንም 0 ሆነ እዚህ ጋር። እሺ አንዴ ለማሳየት ልጠቀም ችግር የለውም። ከዛ 8 እዚህ ጋር ፖዚቲቭ ነው ሲቀነስ ማይነስ ኦፍ ማይነስ 36 አደረግ ምን ይሆናል? ማይነስ ኦፍ ማይነስ 36 ልክ ነኝ። ስለዚህ ስንት ይመጣል? 8 ሲደመር 36 እንደማለት ነው። 8 ሲደመር 36 ደግሞ ስንት መጣ? ፖዚቲቭ 44 0 ልተውና ስንት መጣ? 44። አሁን በጣም አሪፍ። አሁን ጨረስን ስቴፓችን ማለት። ስለዚህ
ናው ዚስ ኢዝ ዋት ይሄ ምን ብለን እንጽፈዋለን? ኪ ኦፍ ኤክስ ወይም ደግሞ ኮሸንት፣ ይሄኛው ኮሸንታችን ነው። ኪ ኦፍ ኤክስ ዚስ ኢዝ ዘ ኮሸንት። ይሄ ኮሸንቱን አገኙ ተብለና ኮሸንቱን አገኘ። ዚስ ዋን ኢዝ ዋት ሪሜንደር፣ ሪሜንደር ይሄ ሪሜንደራችን ነው። ይሄኛው ኮሸንት ነው ማለት። ከዛ በኋላ አሁን ሪሜንደሩን አግኝተናል። እዚህ ጋር ምን ብለን መጻፍ እንችላለን? እዛኛው ነው የምትቀጥሉልኝ ግን ዜርፎር ትሉና ዜርፎር ምን ኪ ኦፍ ኤክስ ዛት ሚንስ ኮሸንት ማለት ነው። ኪ ኦፍ ኤክስ which is equal to ስንት መጣ? ኤክስ ማይነስ 9 what about remainder that means r of x ማለት ነው which is equal to what 44። ነገር ግን አንድ የተጠየቅነው ነገር አለ ከዚህ ጋር መርሳት የሌለባችሁ ነገር ሰርታችሁ ደህና ሄዳችሁ እንዳትረሱ። አሁን እዚህ ጋር ምን ብሏል? ሪሜንደሩን ካመጣችሁ በኋላ በፒ ኦፍ ኤክስ ምን አድርጉት ብሏል? ቬሪፋይ አድርጉት። የስ ፒ ኦፍ ኤክስ ማለት ይሄ ነው። ስለዚህ እንደሱ ከሆነ ደግሞ ምን ማለት ነው? we have what x plus 4 yes this is what the root of what p of x። ስለዚህ ለፒ ኦፍ ኤክስ ሩት ከሆነ እሺ ፒ ኦፍ ኤክስ is the root of x plus 4 is the root of p of x አሁን ማለት ምን ማለት ነው? minus 4 is the root of p of x ማለት ነው። ስለዚህ -4 which is equal to እዚህ ጋር እየወሰድን ላስገባ ነው -4 the whole square 44 ማምጣት አለብኝ። ካላመጣሁ ስህተት ነው የሰራሁት ነገር ማለት ነው። -4 square minus of 5 into እሺ -4 right እሺ ከዛ ፕላስ 8 ሹር አዎ። ስለዚህ እዚህ ጋር ስንት አለኝ? 16 በደንብ ይሁን። ከዛ ማይነስ ኦፍ ማይነስ ፕላስ 20 ከዛ ሲደመር 8 ምንም ጥያቄ የለውም 44 ነው የሚመጣው። 16 ሲደመር 20 36 ሲደመር 8 ስንት መጣ? 44 ናው ምን መጣ? ፒ ኦፍ 4 which is equal to እዚህ ጋር አሁን ሪሜንደራችን ስንት ነው ብለናል? r of x which is equal to 44። ይሄ ማለት ደግሞ ማለት ነው ፒ ኦፍ -4 ነው ማለት ነው። ስለዚህ አግኝተናል ማለት ነው። በጣም አሪፍ። አንደኛው ስቴፕ ይሄ ነው። ከዚህኛው በኋላ ትንሽ ለመፍጠን እሞክራለሁ። ይሄኛው ምክንያቱም የመጀመሪያ ስለሆነ ነው ይሄንን ያክል ያወራሁት። ቢ ደግሞ ምን ይለናል? ዲቫይድ ፒ ኦፍ ኤክስ which is equal to x cubed minus 7x square plus x plus 4 by what x minus 4 አሁን ሃይስት ዲግሪያችን ማን ነው? ኤክስ ኪዩብ ነው አይደል? ስለዚህ እሱንም ወስዳችሁ በማን አካፍሉ ነው የተባለው? በኤክስ ማይነስ 4 ፈልጉ ነው የተባለው። አሁን ምን ከተላው ስቴፕ ሎንግ ዲቪዥን ሜትድ ነው፣ ምንም ጥያቄ የለውም። ብዙ ተማሪዎች ግን እንደዚህ አይነት ነገር ስትሰሩ በአብዛኛው እንደው ስንት ፐርሰንት ማለት ይቻላል 70% ምናምን ተማሪ ማትስ ላይ ይሰለቻል። ለዛ እኮ ነው እንጂ እንደማስቀላል ትምህርት የለም። በደንብ ካያችሁት ማለት ከፊዚክስ እውነት ለመናገር ከፊዚክስ ከኬሚስትሪ ለሚገባው ተማሪ ማለት በደንብ ይሄን ሳይኮሎጂካሊ ለሚረዳ ተማሪ እንደማስ ቀለል ያለ ትምህርት የለም። ጀስት ወረቀት ይዞ ፕራክቲስ ማድረግ ነው። ከዛ በኋላ ምን እንዳለ ነው የሚመጣ ፈተና እንደወረደ ምንም ሌላ ይሄ እንዴት ነው ካጠናችሁት ለየት ያለ ነገር ምናምን አይጠይቃችሁም። ብዙ ሰዓት ኧረ እንደው ሁሌም ማለት ይቻላል። ምክንያቱም ምንድን ነው ዲፊኒሽን ታያላችሁ፣ ከዛ ኤግዛምፕል ትሰራላችሁ፣ ኤክሰርሳይዝ የሚመጣው ጥያቄም የማትስ ከዚህ የዘለለ አይደለም። ግን ፊዚክስ እና ኬሚስትሪ ግን ያው ምንድን ነው ብዙ የተፈጥሮ ህጎችን መረዳት አለብን ምናምን። ብቻ የሆነ ጊዜ አንድ ቀን ቪዲዮ ሰራላችኋለሁ። በተለይ ፊዚክስን ፋይናል ኤግዛም እንዴት እንደምሰሩ አንድ ቀን ቪዲዮ ሰራላችኋለሁ። እሺ ኤኒዌይስ አሁን ይህንን ጥያቄ ለመስራት ፒ ኦፍ ኤክስ ነው ኤክስ ኪዩብድ ማይነስ 7 ኤክስ ስኩዌር ፕላስ ኤክስ ፕላስ 4 ይላል። መጀመሪያ እዚህ ጋር በጣም ነው ምን አደርጋለሁ? ኤክስ 2 ኤክስ ኪዩብድ ማይነስ 7 ኤክስ ስኩዌር ፕላስ ኤክስ ፕላስ 4 እንደቀላል አትዩት። አሁን ይህንን መጻፍ ራሱ ከ0.5 ወይም ከአንድ ላይ ያሰጣችሁ ይችላል። ወርክአውት ከሆነ ማይነስ ሲካፈል ለኤክስ ማይነስ 4 ዚስ ኢዝ ዘ ፈርስት ስቴፕ። ከዛ እንደዚህ ካደረኩ በኋላ ምን አደርጋለሁ? አሁን ይህንን ለዚህ ለማካፈል መጀመሪያ ምንድን ነው ማድረግ? ሃይስት ዲግሪውን ለዚህ አምጥቼ አካፍላለሁ። እያካፈልኩ ሂጄ የሪሜንደር ማገኘው መቼ ነው? ከዚህ ከአካፋዩ ዲግሪ ይሄ ምንድን ነው? ይሄ ዲቫይደር ይሄኛው ዲቫይደር ነው። ይሄ ዲቫይደር ነው። ተካፋይ አካፋይ ከዛ ምን እንላለን? ኮሸንት ሪሜንደር አምን ነው። እዚህ ጋር ኪ ኦፍ ኤክስ ነው የምናገኘው። እዚህ ጋር የምናገኘው ዞሮ ኪ ኦፍ ኤክስ ነው። እዚህ ጋር ሰርቼ ሂጄ የምናገኘው አር ኦፍ ኤክስ ዛት ሚንስ ሪሜንደር ማለት ነው። እሺ እሱን ለማግኘት ግን እዚህ ጋር ምን አደርጋለሁ? 2x ኪዩብድ ዲቫይድድ ባይ x ኦንሊ ታደርጋለሁ ለኤክስ which is equal to አሁን እዚህ ጋር ኮኤፊሺየንቱ አዝ ኢት ኢዝ ትወስዳላችሁ። ከዛ እዚህ ጋር x to the power of 3 እዚህ ጋር x to the power of 1 ስለሆነ ማይነስ 1 ከላይ ከዛ 3 ማይነስ 1 3ን እንዴት ነው የጻፍኳት? ከዛ 3 ሲቀነስ 1 ስንት ነው? x to ስኩዌር ይመጣል። ስለዚህ 2x ስኩዌር መጣ። በጣም አሪፍ። አሁን ሄዳችሁ እዚህ ጋር ምን ላችሁ ጽፋላችሁ? 2x ስኩዌር ዘ ሰከንድ ስቴፕ። ልክ እቺን ካመጣችሁ በኋላ ምን ታደርጋላችሁ? ታመጡና በx ማይነስ 4 ታባዙታላችሁ። ከዛ በኋላ x ፕላስ 2x ስኩዌር ታይምስ x ማይነስ 4 ምንድን ነው ያደረኩት? ይሄንኛውና ይሄኛውን ወስጄ አባዛውስ ማለት ነው። እሺ ከዛ አባዝቼ ማመጣው መልስ ይኖራል። ይሄ ቀላል ነው። 2x ስኩዌር ታይምስ x 2x ኪዩብ የመጀመሪያው ዲግሪ ይጠፋል ማለት ነው በደንብ ስትረዱ። ከዛ 2x ስኩዌር ማይነስ ታይምስ ማይነስ 4 ስናደርግ ማይነስም 8x ስኩዌር ግሬት። ከዛ በኋላ እንዲህ ታደርጉና ሲቀነስ ከዛ አሁንም በደንብ አስተውሉ። እያንዳንዷ ስቴፕ ቫልዩ አላት። በተለይ ወርክአውት ላይ ከሆነ ብላንክ ስፔስ ላይ ከሆነ ችግር የለውም። የትም አምጡ ዱቄቱን ፍጩ ነው የሚባለው። እንደዛ እንደማለት ነው። ብላንክ ስፔስ ከሆነ መልሷን ብቻ ነው የሚፈልገው። ግን ወርክአውት ግን ግዴታ ነው። እሺ ከዛ ምን ታደርጋላችሁ? አሁን እዚህ ጋር 2x ኪዩብድ ማይነስ 7x ስኩዌር ፕላስ x ፕላስ 4 ሲቀነስ 2x ኪዩብድ ማይነስ 8x ስኩዌር አደረኩ ማለት ነው። ይኸው እዚህ ጋር ይችን ሳይን ይዋት ኔጌቲቭ ነች። ከዛ እዚህ ጋር ኔጌቲቭ አለኝ ስደርስ በደንብ እንዳስተውሉ ማለት ነው። እሺ 2x ኪዩብድ ማይነስ 2x ኪዩብድ 0 ይሄው 0 መጣ እዚህ ጋር። ከዛ 7x ስኩዌር ማይነስ ኦፍ ማይነስ አያችሁት ኔጌቲቭ 7x ስኩዌር አለ። ኔጌቲቭ 7x ስኩዌር ማይነስ ኦፍ ኢን ብራኬት እዚህ ጋር ምን አለኝ? ኔጌቲቭ 8x ስኩዌር ሪዛልት ምን ይሆናል? ኔጌቲቭ 7x ስኩዌር ማይነስ ኦፍ ማይነስ ኢዝ ፕላስ ከዛ 8x ስኩዌር
ምን ይቀረኛል? ኔጌቲቭ 7 ፕላስ 8 ሳደርግ 1 ይሆናል። 1 ኤክስ ስኩዌር ይሄን ዜሮ ለማሳየት ነው የተጠቀሙት። 1 ታይምስ ኤክስ ስኩዌር ሚንስ ኤክስ ስኩዌር መጣ። ግሬት። እሺ በጥቁር ብቻ ጨርሱ። ይሄኛው ላጣው አይሻልም? ምክንያቱም ዝብርቅርቅ ሲል የሆነ ምን እያደረገ ነው እንጂ እንዳቱ። እሺ ኤክስ ስኩዌር አልኩ። እሺ ከዛ አሁን ምን አደርጋለሁ? አወርዳለሁ። ማን ቀርቶኝ? ኤክስ ፕላስ 4 አለኝ። ፕላስ ኤክስ ፕላስ 4 ዘ ሰከንድ ስቴፕ። አሁን ደግሞ ምን አደርጋለሁ? ኤክስ ዘ ዲግሪ ኦፍ ኤክስ ስኩዌር ኢዝ ግሬተር ዛን ኤክስ ከዚህ ይበልጣል። ስለዚህ አሁን የተካፋዩ ዲግሪ ከአካፋዩ ስለሚበልጥ አሁን ማካፈል ምን አላለው? እቀጥላለሁ ማለት። ስለዚህ ምን ላደርግ ነው? ኤክስ ስኩዌር ዲቫይድድ ባይ ኤክስ which is what ኤክስ። እዚህ ጋር ኤክስ ስኩዌር ሲካፈል ኤክስ፣ እዚህ ጋር ዲግሪ አንድ ስለሆነ አውጣችሁ ስትቀንሱት ኤክስ ይቀራል ማለት። እሺ ከዛ ምን አደርጋለሁ? አታባውዝ። እሺ ዳስተር የት ጋር ነው ማለት ነው? ይሄ ይጠፋል፣ አያስፈልግም። ስለዚህ ምን አደርጋለሁ? አሁን ደግሞ እሺ ሲደመር ኤክስ ከዛ ይችን ኤክስ አመጣና በኤክስ ማይነስ 4 አባዛለሁ። ዊ መልቲፕላይ ኤክስ ባይ ዋት? ኤክስ ማይነስ 4 ምን ማለት ነው? ኤክስ ኢን ብራኬት እዚህ ጋር ምን አለ? ኤክስ ማይነስ 4 ኤክስ ማይነስ 4 ራይት ዘን ዊ ሃቭ ዋት? ስናባዛ የምናገኘው የሆነ ነገር ይኖራል። ኤክስ ስኩዌር ማይነስ 4 ኤክስ እናገኝ። እሺ ከዛ መጣና ምን አደርጋለሁ? እዚህ ጋር መጀመሪያ ኤክስ ስኩዌር ማይነስ 4 ኤክስ እንዴት አድርጌ ነው ያገኘሁት? ኤክስን በኤክስ ማይነስ 4 አባዝቼ ከዛ ምን አደርጋለሁ? እቀንሳለሁ። እንደዚህ ትቀንሳለህ። ከዛ አሁን ማግኘት ምን ታደርጋላችሁ? ቀንሳችሁ ሪዛልት ስታመጡ እዚህ ጋር ምን ታደርጋላችሁ? እንደዚህ ማስቀመጥ ግዴታ ነው። እሺ ከዛ አሁን ልቀንስ። ኤክስ ስኩዌር ማይነስ ኤክስ ስኩዌር 0 ነው። እሺ ከዛ እዚህ ጋር ኤክስ አለ። ኤክስ ማይነስ ኦፍ ማይነስ ኤክስ ማይነስ ኦፍ ማይነስ አለ ፕላስ ነው 5 ኤክስ አለ ማለት ነው። እሺ 5 ኤክስ ፕላስ 4 አሁንም ዲግሪያቸው እኩል ነው። ስለዚህ እዚህ ጋር 5 ኤክስ ነው፣ ኮኤፊሺየንቱ 5 ነው፣ እዚህ ደግሞ ኤክስ ነው። አሁን ማካፈልን አንድ ስቴፕ እሄዳለሁ ማለት ነው። ስለዚህ 5 ኤክስ ዲቫይድድ ባይ ኤክስ እዚህ ጋር ማለት በዚህኛው ማና አካፋቢ 5 ኤክስ ሳካፍል ስንት ቀረ? ኮኤፊሺየንቱ 5 ብቻ ይቀራል ማለት ምክንያቱም ኤክስ ዲቫይድድ ባይ ኤክስ 1 ስለሆነ ማለት 5። እሺ ከዛ እዚህ ጋር እቺ ኮኤፊሺየንቷ ፖዚቲቭ አይደለች? በጣም አሪፍ። ከዛ እዚህ ጋር ምን ታደርጋላችሁ? እዚህ ጋር አሁን አንዴ በጥቁር አንዴ በእንትን ስለምታውቅ እየተንታታው ብቻ። እሺ ሲደመር 5 አሁን በቃ ጨርሰናል ኦልሬዲ። እሺ ናው ምን እናደርጋለን? መልቲፕላይ እቺን 5ን በስንት እናባዛታለን? በኤክስ ማይነስ 4 እናባዛዋለን እንደዚህ ማለት ነው። እሺ ከዛ 5 ታይምስ ኤክስ ማይነስ 4 which is equal to 5x ማይነስ ቲዮኒ ይመጣል ማለት ነው። እሺ ከዛ እዚህ ጋር ትሄዱና 5x ማይነስ ቲዮኒ ታደርጉና እዚህ ጋር ቁልቁል ተቀንሳላችሁ። አሁን ቀጥሎ የሚቀረን ምን ብቻ ነው? ሪሜይንደር ናው 5x ማይነስ 5x 0 ነው። ከዛ 4 ማይነስ ኦፍ ማይነስ ቲዮኒ ስታደርጉ ቲዮኒ 4 is what the remainder። እቺ ምንድነው? ሪሜይንደራችን ናት ማለት ሪሜይንደር። ይቅርታ ግን በጣም ዝቅ አደረኩት መሰለኝ። ይታያችሁ አላውቅም ግን ይታይ ይመስለኛል። ቲዮኒ 4 is ሪሜይንደር። እቺ ሪሜይንደር ነች። ከዛ ይሄኛው አሁን ያገኘነው ይሄ ምንድነው? ኮኤፊሺየንት ነው ማለት። ስለዚህ therefore ጥሩና therefore ብላችሁ the quotient of p of x is ብላችሁ ጽፉ። ጥሩ ነው the quotient of p of x። በእርግጥ ግን እንደዚህ ከጻፋችሁት በቃ ይታወቃል። ይሄ ሪሜይንደር ነው፣ ይሄ ኮኤፊሺየንት ነው። ዘን መጨረሻ ላይ ሰርታችሁ ከጨረሳችሁ በኋላ ኮምፒውት ብሎናል። ኮምፒውት ማን? p of a means in this case ምንድነው? x minus 4 is the root of p of x ስለሆነ p of a ስንት ነች? አሁን እዚህ ጋር a ስንት ነች? ፖዚቲቭ 4 ማለት ነው። ስለዚህ p of 4 ማለት a እኩል ነው 4 ስለሆነ ማለት which is equal to ታረጉና 2 in bracket 4 cubed right yes minus 7 ከዛ the whole እሺ 4 square በጣም ቀላል ስለሆነ ነው። ሲደመር 4 የኤክስ ዋጋ 4 ስለሆነ ማለት ከዛ በኋላ 4 ኪዩብ ስናደርገው ግን ስንት ነው? 16 ሲባዛ በ3 ነው። 16 ሲባዛ በ16 ማለት ነው። 16 ሲባዛ በ4 ነው እንጂ እሺ 4 በ6 24 64 ነው የሚመጣው። 64 ሲባዛ በ2 100 ስንት ነው? 64 በ2 64 ሲባዛ በ2 እሺ 8 128 ላይ 128 ሲቀነስ 7 ሲባዛ በስንት 7 ሲባዛ በ16 እሺ 7 በ6 42 ሁለት ጽፌ 4 አለኝ። እሺ 7 በ1 7 ከ4 ጋር ስንት ነው የሚሆነው? 11 112 ልክ ነኝ? አዎ ሲቀነስ 112 እሺ ሲደመር እዚህ ጋር 8 ነው የሚመጣው። እሺ 128 ሲቀነስ 112 ሲቀነስ 8 ሲቀነስ 2 6 እሺ 1 16 ሲደመር 8 ዋው which is equal to ስንት? አልተሳሳትም 24 ሶ ምን መጣ? p of 4 which is equal to 24 ብላችሁ ማሳየት አለባችሁ ማለት ነው። ምክንያቱም አሁን ከ3 ከ2 ምናምን ከተያዘ እያንዳንዱ ስቴፕ ካላለፋችሁ ዋጋ ሊያስከፍላችሁ ስለሚችል ማለት ነው። በጣም አሪፍ። አሁን ምንድነው የተባለው? ዲቫይድ p of x which is equal to 1 minus x to the power of 4 by x minus 1። እንግዲህ ቅድም ኤና ቢ ላይ ባደረግነው ስቴፕ መሰረት ነው የምንሄደው። ምንም ችግር የለውም። አሁን እዚህ ጋር ምንድነው የተሰጠን? p of x ስንት ነው? 1 minus x p of x which is equal to ልትጽፉት ትችላላችሁ minus x to the power of 4። እንደገና what about p of a? a ስንት ነች? አሁን እዚህ ጋር p of a ማለት x minus 1 ስለሆነ ሩታችን ስንት ነች? 1 ማለት ነው። 1 አሁን ይሄንንም ምን እናደርጋለን? በኋላ ቼክ እናደርጋለን ማለት ነው። እሺ ናው ምን እናደርጋለን? አሁን ይሄንን እንወስድና በሎንግ ዲቪዥን ሜተድ እናካፍለዋለን። እሺ እንዲህ እናደርጋለን 1 minus x to the power of 4 divided by what? x minus 1 this is our first step። ይሄ መጀመሪያ ስቴፓችን ነው። አሁን ዊ ሪመምበር የትኛው ነው ዲግሪው? አሁን እዚህ ጋር እቺኛው 1 ዲግሪዋ ስንት ነው? x to the power of 0 ነው አይደል? ስለዚህ 20 ዲግሪ እዚህ ጋር ነው ያለው። ኮኤፊሺየንቱ ስንት ነው? ኔጌቲቭ 1 እዚህ ጋር ነው። አሁን ትንሽ ስህተት የሚፈጥርባችሁ x to the power of 4 ትላላችሁ ሲካፈል ለማን? ለx divided by x we get what?
ኤክስ ቱ ዘ ፓወር ኦፍ 4 ሚንስ ዋት ማይነስ 1 የስ እቺ ኔጌቲቭ 1 እንዲገባችሁ ኤክስ ቱ ዘ ፓወር ኦፍ ታይም 1 ታይምስ ኤክስ ቱ ዘ ፓወር ኦፍ 4 ማይነስ 1 ማለት ነው። ስለዚህ 1 መልቲፕላይድ ባይ ኤክስ ቱ ዘ ፓወር ኦፍ 3 ስለዚህ ኔጌቲቭ ኤክስ ኪዩብ ይቀራል ማለት ነው። እሺ ስለዚህ እዚህ ኪው ኦፍ ኤክስ ልበለው ኮሸንት ማለት ነው። እዚህ ጋር ማግኘው ኮሸንት ነው ማይነስ ኤክስ ኪዩብ። ዋት አባውት አፍተር ዲስ ከዚህ በኋላ ምን አደርጋለሁ? ከዚህ በኋላ የምታደርጉት ደግሞ ምን ታደርጋላችሁ? እዚህ ጋር ማይነስ ኤክስ ኪዩብ አለ። ከዛ ማይነስ ኤክስ ኪዩብ ራይት ሲባዛ በአካባቢው ማለት ኤክስ ማይነስ 1 ብዬ የሆነ ሪዛልት አመጣለሁ። ስለዚህ ኤክስ ማይነስ ኤክስ ኪዩብ ታይምስ ኤክስ which is equal to minus x to the power of 4 then minus x cubed multiplied by negative 1 positive x to the power of 3 የሚል አገኛለሁ ማለት ነው። እሺ ናው ምን አደርጋለሁ? ይሄ እንደተረዱኝ ነው እዚህ ጋር አምጥቼ የጻፍኩት እንጂ የሚጻፈው እዚህ አይደለም። ስለዚህ እዚህ ጋር ምን መጣ? ማይነስ ኤክስ to the power of 4 plus x cubed እንደዚህ አመጣው። አሁን እዚህ ጋር ማይነስ ኤክስ to the power of 4 አለ። ስለዚህ እንዲመሳሰላችሁ ከፈለጋችሁ ችግር የለውም፣ ይሄንኛውን ቦታ መቀየር ትችላላችሁ። እሺ ምን ማድረግ እንዴት ማለት ነው? x to the power of 3 ማይነስ ኤክስ ቱ ዘ ፓወር ኦፍ 4 በኦርደሩ በትክክለኛ ኦርደሩ ማለት ነው። ከዛ በኋላ ዋት አባውት ዘ ሰከንድ ስቴፕ ከዚህ በኋላ ምን አደርጋለሁ? እሺ አሁን ምን ማድረግ ነው? መቀነስ ሳብትራክት ዊ ኒድ ቱ ሳብትራክት 1 ማይነስ ኤክስ ቱ ዘ ፓወር ኦፍ 4 yes ቱ ኤክስ ኪዩብ ማይነስ ኤክስ ቱ ዘ ፓወር ኦፍ 4 እንቀንሳለን ማለት። ከዛ በኋላ እንዴት አደረግና ቀጥታ መቀነስ ትጀምራለህ። እዚህ ጋር 1 ማይነስ ኤክስ ኪዩብ 1 ማይነስ ኤክስ ኪዩብ ዞሮ ዞሮ እዚህ ጋር 1 ትወስዳላችሁ ማይነስ ኤክስ ኪዩብ አይደል? አዎ ከዛ እዚህ ጋር ደግሞ ማይነስ ኤክስ ቱ ዘ ፓወር ኦፍ 4 ማይነስ ኦፍ ማይነስ ይሄኛው ሲጀመር መጀመሪያ እንዲህ ነው የሚሆነው ማይነስ ኤክስ ቱ ዘ ፓወር ኦፍ 4 ከላይ ያለ ይሄ ማለት ነው ሲቀነስ አሁንም ሲቀነስ ኤክስ ቱ ዘ ፓወር ኦፍ 4 አደረው ስንት ይመጣል? መጀመሪያ እንዳለ የዚህኛው ኮኤፊሺየንት ኔጌቲቭ ስለሆነ ኤክስ ቱ ዘ ፓወር ኦፍ 4 ትወስዳላችሁ። ከዛ ማይነስ ኦፍ ማይነስ ፕላስ ይሆናል ኤክስ ቱ ዘ ፓወር ኦፍ 4 which is equal to ስንት መጣ? 0 መጣ ማለት። ስለዚህ እዚህ ጋር ምንድነው 0 ነው። ስለዚህ አጽፈው በቃ ጠፋ ማለት ነው። እሺ አሁን ደግሞ ልክ እንዲህ ካደረጋችሁ በኋላ ማይነስ ኤክስ ኪዩብ ዲቫይድድ ባይ ኤክስ ምክንያቱም ለምን የኤክስ ኪዩብ የዚች ዲግሪ ከአካባቢው ከኤክስ ስለሚበልጥ ማለት ነው። አሁን ማግኘት ኤክስ ቱ ዘ ፓወር ኦፍ 3 ዲቫይድድ ባይ ኤክስ ዊጌት ማይነስ ኤክስ ቱ ዘ ፓወር ኦፍ 2 እናገኛለን። እሺ እዚህ ጋር ትመጡና ምን ታደርጋላችሁ? ከፈለጋችሁ ወደዚህ እየጻፋችሁ መሄድ ትችላላችሁ። ማይነስ ኤክስ ስኩዌር ራይት ከዛ ሶሪ እዚህ አይደለም የሚጻፈው ይሄ ከፖሽ እዚህ ጋር ነው የሚጻፈው ማይነስ ኤክስ ቱ ዘ ፓወር ኦፍ 2 ማለት ነው። እሺ ከዛ ምን አሁን ነው እዚህ በኋላ ነው እዚህ ጋር መጻፍ ያለብኝ ማይነስ ኤክስ ስኩዌር ታይምስ ኤክስ ማይነስ 1 ሲሆን ማይነስ ኤክስ ስኩዌር ታይምስ ኤክስ we get what minus x cubed የሚል አገኛለሁ። ከዛ ማይነስ ኤክስ ስኩዌር ታይምስ ኔጌቲቭ 1 we get ፖዚቲቭ ኤክስ ስኩዌር አደርጋለሁ። ከዛ እዚህ በኋላ ምን አደርጋለሁ? እንደዚህ ቀንሳለሁ። አሁን ስቀንስ በደንብ ማስተዋል ግዴታ ነው። እንዲህ ነው የምቀንሰው። ስትሬቱ ግን እንደዚህ ቢሄድ ጥሩ ነበር እኔ እንትን ያልኩት ወይ ምክንያቱም እሺ ኤክስ ስኩዌር ማይነስ ኤክስ ኪዩብድ እንዲያርጌ ነው መቀነስ ያለብኝ። ሲቀነስ ከዛ እንዲያደርጋለሁ። አሁን ልቀንስ ነው 1 ማይነስ እዚህ ጋር ምክንያቱም እዚህ ጋር እቺ ፖዚቲቭ ስለሆነች ማለት ነው 1 ማይነስ ይሄኛው ሌላ ተቀናሽ ስለሌለው ኤክስ ስኩዌርን አወርዳለሁ። እሺ ኔጌቲቭ ኤክስ ስኩዌር ማይነስ ኦፍ ማይነስ አሁንም 0 ሆነ። ይሄ ቀረ። ስለዚህ አሁን እቺን ወስድና ለማን አካፍላለሁ? ኤክስ አካፍላለሁ ማለት ነው። በጣም አሪፍ። እሺ አሁንም ምን አደርጋለሁ? ማይነስ ኤክስ ስኩዌር ዲቫይድድ ባይ ኤክስ ዊ ጌት ማይነስ ኤክስ የስ እዚህ ጋር መጣና ምን እየጽፋለሁ? ማይነስ ኤክስ ምክንያቱም እዚህ ጋር ሪሜንደሩ ማይነስ ኤክስ ስለሆነ ማለት ማይነስ ኤክስ። እሺ ከዛ በኋላ አሁን ማይነስ ኤክስ ኔጌቲቭ ኤክስ እዚች ማለት ነው ሲባዛ በዚህ ታደርጋላችሁ መልቲፕላይድ ባይ ኤክስ ማይነስ 1 ዊ ጌት ዋት ማይነስ ኤክስ ስኩዌር። እሺ ማይነስ ኤክስ ስኩዌር ፕላስ ዋት ፖዚቲቭ ኔጌቲቭ ኤክስ ታይምስ ፖዚቲቭ 1 which is ፖዚቲቭ ኤክስ ታገኛላችሁ ማለት። እሺ ምን ላድርግ ነው አሁን? ኤክስ እንደዚህ ፖዚቲቭ 1 ከዚህ ላስቀድም፣ ከዛ ማይነስ ኤክስ ስኩዌር፣ ከዛ ከፊት ለፊት ኔጌቲቭ። አሁን እየጨረስኩ ነው። የሆነ ኦልሞስት አንድ ስቴፕ ግን ይቀረኛል። ከዛ 1 ማይነስ ኤክስ ይቀራል። ከዛ ማይነስ ኤክስ ስኩዌር ማይነስ ኦፍ ማይነስ ኤክስ ስኩዌር 0 ነው የሚመጣው። ስለዚህ 1 ማይነስ ኤክስ ብቻ ቀረኝ ማለት ነው። ኦኬ አሁን ደግሞ ኔጌቲቭ ኤክስ ዲቫይድድ ባይ ኤክስ ዊ ጌት ኔጌቲቭ 1 የስ እዚህ ጋር ስንት አገኘሁ? ኔጌቲቭ 1 ራይት የስ። ከዛ በኋላ ኔጌቲቭ 1 መልቲፕላይድ ባይ ኤክስ ማይነስ 1 ሳደርግ ምን ይመጣል? 1 ኔጌቲቭ የስ እዚህ ጋር መጀመሪያ ኔጌቲቭ 1 ታይምስ ኤክስ ኔጌቲቭ ኤክስን ከዚህኛው ፊት ለፊት ልጻፈው። ዘን ኔጌቲቭ 1 ታይምስ ኔጌቲቭ 1 ፖዚቲቭ 1 ከዛ ሌፍት እንዲህ ታደርጋላችሁ። ከዛ እዚህ ጋር እንዲህ ስትቀንሱ መጨረሻ ላይ 1 ማይነስ 1 0 እሺ ማይነስ ኤክስ ማይነስ ኦፍ ማይነስ ኤክስ 0 መጣ። ሪሜንደራችን ስንት ነው? 0 መጣ ማለት ነው። ስለዚህ አወር ሪሜንደር ኢዝ ዋት 0 ሪሜንደራችን ስንት ነው? 0 ነው። ዋት አባውት ዘ ኮሸንት? ዘ ኮሸንት ኢዝ ማይነስ ኤክስ ኪዩብድ ማይነስ ኤክስ ስኩዌር ማይነስ ኤክስ ማይነስ 1። ስለዚህ አሁን የተሰጠን ፋንክሽን ዛት ሚንስ ፒ ኦፍ ኤክስ ምን ብዬ መጻፍ እችላለሁ? ያ ማለት ምን ማለት ነው? እንደዚህ ላድርገውና ወይ ለምንድን ነው የማይጽፈው? እሺ p of x which is equal to 1 minus x to the power of 4 is equal to ይሄ ማለት ምን ማለት ነው? በኮሸንቱ ማለት እሺ መጀመሪያ ያቻለች x minus 1 times multiplied by minus x cubed yes እቺ ኔጌቲቭ ናት ኔጌቲቭ x cubed minus x square
ማይነስ ኤክስ ማይነስ ዋን ይሆናል ማለት የዚህ ውጤት ሶ ነው። አሁን ኮምፒውት ተብለናል። ኮምፒውት ሪሜንደሩን ቸክ ካደረጋችሁ በኋላ ኮምፒውት ምን ኮሸንቱን ሪሜንደሩን ካገኛችሁ በኋላ ኮምፒውት ምን ተብለናል? ኮምፒውት ፒ ኦፍ ኤ ተብለናል። ዋት አባውት ፒ ኦፍ ኤ? ፒ ኦፍ ኤ ሚንስ ፒ ኦፍ ስንት ማለት ነው? ፒ ኦፍ ኤ ማለት ፒ ኦፍ አንድ ማለት ነው። ፒ ኦፍ አንድ። ስለዚህ አንድን ኢንሰርት ስናደርግ ግዴታ ሪሜንደራችን ዜሮ መምጣት አለበት። ስለዚህ አንድ ሲቀነስ ዋን ዘ ሆል ፓወር ኦፍ ፎር ማለት ማለት አንድ ሲቀነስ አንድን 4 ጊዜ ሳባዛ አንድ ነው which is equal to ስንመጣ ዜሮ ሶ ፒ ኦፍ ኤ which is equal to ፒ ኦፍ ኤ ሚንስ ፒ ኦፍ ዋን ማለት ነው። ወይም ደግሞ ፒ ኦፍ ኤም ብላችሁ መጀመር ትችላላችሁ። ኮምፒውተር አድርጉ ስለተባለ ፒ ኦፍ ኤ which is equal to ፒ ኦፍ ዋን which is equal to ዜሮ ብለን እንደዚህ ሪሜንደር ቴርሙን ቼክ ማድረግ እንችላለን ማለት ነው። በጣም አሁን ቀጥለን የምንሰራቸው ጥያቄዎች ደግሞ በጣም ለፋይናል ኤግዛማችሁ ወሳኝ ናቸው። ሁለተኛ፣ ሶስተኛ፣ አራተኛ ጥያቄ እያለን እስከ ስንት እንደሆነ በደንብ አላየሁትም መልመጃው ማለት ኤክሰርሳይዝ 3.4 ስለዚህ አብረን እንቀጥላለን ማለት ነው።